ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት አላችሁ እንዴት ሰነበታችሁ ኑሮና ብልሃቱ እንዴት ይዟችኋል ስለ ኑሮ ስነሳ እንግዲህ አብዛኛው የኢትዮጵያውያን ኑሮ የሚገልጽ ሁነኛ ቪዲዮ እጄ ላይ ዛሬ ገብቷል እሱን ቪዲዮ እናያለን በጣም ይገልጿል አሁኑኑ በሱ ቪዲዮ እንጀምራለን ነገር ግን ለምንድነው ሰብስክራይብ ማታደርጉት ቪዲዮንም ላይክ አታደርጉም ቪዲዮ ያያችሁ ብቻ መውጣት አራተው በጣም ነው የሚደብረው እኮ ጋይስ አይተ ገብተ አረ ቢያንስ ላይክ አርግ በእግዚአብሔር አስከፍልም ምን ይሻላል ምን ይበጃል ያናናሩ ጉዳይ ያሳዝናል እንደ ፈጸመኝ የኑሮውን አቅም ገፈኝ ክብራን ተመልካቾች እዚህ ቪዲዮ ላይ ምንም የሚጨምረው ነገር የለም ምን ትላላችሁ አብዛኛውን የኢትዮጵያውያንን ህዝብ እንግዲህ ሰቆቃና መከራ የኑሮ ውድነቱን የሚገልጽ ሁነኛ ቪዲዮ ነው በምን ልትጎመጅ ትችላለህ በሴት በሰው በሴት በሰው ማሻሻሉ በሱ ቤት ተማሪ ወጣት ልክ በሴት በሰው ወንድ ልጅ ሰው አይደለም ምን ልታቋርጥ ትችላለህ ሀገር አየር ወለድ በሽታ ጥቀስ ሳይነስ ሰዎች ለመዘነጥ ምን አድርገው ታያለ ሱፍ በምን ልትጎመጅ ትችላለህ በሰው የምን በሰው በወንድም በሴት ካፉ የወጣ አፋፍ ነው ቀስ ብዬ ነው የምለው በሴት በሰው ግን እኮ ክብራን ተመልካቾች መላሻችን እኮ ትክክል ነበር ኢቢኤስ አንዳንዴ ደግሞ ያበዙታል ምን ትላላችሁ ይሄ ልጅ ተሳስቷል ወንድ ነው እኮ በሴት ብል ምን ችግር አለው አንቺ ሸርሜክስ አንቺ ማትረቢ ምን ሆኖ ነው ወንድማችን ግን ምን ገጥሞት ነው እንደዚህ ሚሽለጠለጠው እግዚአብሔር አራ ይደብራል እንዴ ክብራትና ክብራቱ ተመልካቾች አስጌደ እንዳሾው ግን ምን ነካው ለምንድን ነው ይሄን ሐሳብ ያለው ትክክል ነው ሐሳቡ ያው ቪዲዮ ይልኝና የሚሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ በአስጌደ እንደሾው ሐሳብ ተስማማላችሁ እቁ ድምጻዊ ምን እንዳሰፈረ ልንገራችሁ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ ብሏል ሴት ልጅ በፍቅር አታብድም ይላል ድምጻዊው ምክንያቱም ሲያስቀምጥ ሰው አታፈቅርም ሴት ልጅ የምታፈቅረው የወንድ ልጅን ብቁነት ነው ብር ቁመናና ደህንነት ወይም ፕሮቴክሽን ይነው ዋና መለኪያ ይሄ ደግሞ ፍቅር አይባልም ሲል ምክንያቱም ደርድሯል እስኪ ሀብታም ሴት አፈቀርኩ ስትል የሰማለ ወይ የለም ይላል አትልፉ ምክንያቱም የብቃት ጥያቄ የለባትም ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻም በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል እዚህ ላይ ምን ትላላችሁ ክብራን ተመልካቾች በዚህ ጉዳይ ሐሳባችሁን አስቀምጡልኝ አስጌ ያለው ሐሳብ ሙሉ ለሙሉ ትክክል ላይሆን ይችላል ነገር ግን ምናልባት የተለየ ሐሳብ ካላችሁ የተለየ ሐሳብ ፈልጋለሁ ሴቶች በተለይ ምንድነው ትሉት በዚህ ጉዳይ ሐሳባችሁ አጠር አድርጋችሁ አስቀምጡልኝ ክብራትና ክብራቱ ተመልካቾች በአገራችን እንግዲህ ብዙ ወንጀሎች እየተሰሩ ናቸው እንደገና ወንጀል ከተሰራ በኋላ እንኳን በህግ አግባብ ሰዎቹ እንዲጠየቁ ወደ ህግ አካላትም ሲሄድ ህግ አካባቢ ያሉ ሰዎችም ሴቶችና ህፃናት ጉዳይ ምናምን የሚባሉ ሰዎችም ይቀልዳሉ ይሄ ግልጽ ነው ይሄ እጅግ በጣም አሳዛኝ የሆነ ነገር ነው ከሰሞኑን እንግዲህ አንድ ቪዲዮ አገኘው ቲክቶክ አካባቢ እጅግ በጣም ማሳዛኝ የሆነ ክስተት ነው በባሏ እንግዲህ አጉል ነገር አንድ እህታችን ደርሶባት በዚህ መልኩ እየተናገረች ነው እህታችንን አድምጠን እንመለስና በዚህ ጉዳይ አጠር ያለ ሐሳብ አስቀምጣለሁ አብራችሁን ቆዩ ፎቶውንም መለቃለሁ ሲል መጨረሻ ላይ እንደውም ሰዎችን ፎቶ ለቅብሻለሁ እያለኝ ነው እንደዚህ ምናምን ነገር ስላቸው ችግር የለውም ማለት እንደውም ለኔ ኩራቴ ነው ልቀቀው አልኩት ስለ ፎቶ አይደለም አሁንም ግን ከ3 አመት በኋላ ያልኩሽ በዛ በሚያስፈራራይ ነገር አሁን በቪዲዮ ነው ማለት ነው ስለዚህ ግን አጠፋለሁ እያለ ነው የሚያስጨርሰኝ አሁን በ3 ወር ውስጥ ነው 530 ሺህ ብር አስወጥቶኝ ያሳደስኩት ቤት ማለት ነው በቃ በዛ ነው የሚያስፈራራኝ እደልትልሻለሁ ይለኛል አጠፋዋለሁ እኔ ከፈለክሽ ላጥፋ ይለኝ እኔ ፊት እኮ ያጠፋዋል የሚገርምሽ ነገር
መልሶ ከየት እንደሚተካው ግን አላውቅም ግን ያሳየኝ ነው ማያሽ ይሄን ነገር ይለኛል ፎቶውንም ደግሞ እዚህ ላይ ነው መለጠፈው ይለኛል ስለዛ ግን የህግ ሰዎች ከሳሺ ነው ሁሉም እኔ እንደሰራው ያቃል ታቂያለሽ እዛ ጋር የህግም ሰዎች ከሳሺ ነው እንዴ ሴትዮ ጤነኛ ነሽ ለምን ደሞ ማከሰው ታዲያ አንቺ ላልከሰሽው ነገርኛ ምን እንድረሽ ትፈልጊያለሽ ይላሉ ጠበቃዎችም እንደዛው ገባሻ ሴቶች ጉዳይም ሲሄድ እንደዛው እኔ ግን አንዴ ታፈንኩበት ነገር አለ አጋጣሚ ነው ብቻ አንዳንቺ ቀርባይ ምንድነው ይሄናል ችግርሽ ምናምን ስትለኝ ያለው ችግር በቃ ይሄ ነው ልንገርሽ ስላት ቀጥ ብለሽ ወደ ሚዲያ ጫለች ማለት ነው እሷም ነሽ አመራር ላይ ያለች ሴት ነች በቃ ወደ ሚዲያ ውጪ ያለው ነገር ይሄ ነው ሰው ካወቀልሽ በኋላ ከፈለገ ይልቀቀው ነው ያለች እና በዚህ ጭንቅላቴ እንድልቻለሁ እሺ ይሄን ሁሉ ነገር ማታ ቤት ስንተኛ ማለት ነው እስከ 8 ሰዓት ላይ ሰው ልጅ ይፈነድቃል ምን ያህል ሰላም እንዳለን በነግርሽሳ አሁን የቅድም ያየሽ ፎቶ ከፎቶ ቤት ነው አንድ ፎቶ እንኳን ይዤ አልወጣሁም የልጆቼ ማስታወሻ የሱና የኔ ፎቶ ይባልና የሚስት ማለት ነው የሚገርምሽ ነገር ግን መዘጋጃም ፎቶ አይፈልግም የሰማና ምን አለሽ ነው ሁሌም በቃ ምን አለሽ ያለኝን ሁሉ ግን 5 አመታችን 5 አመት የሰራሁትን ግን እሱ ቤት ላይ ያራገፍኩት ምንም አንድ ነገር አሁን ብትጠይቂ ከኔ ጀርባ ምንም ነገር የለኝም አንድ ነገር ማለት ነው ሰዎች ግን እንደ ስራዬ መኪና እንዳለኝ ያስባሉ ቤት እንዳለኝ ያስባሉ በጣም ጎበዝ ሰራተኛ ነኝ ቃጢራ ሁሉ የምሰራ ሴት በራሴ ደሞ ጭንቅላት የምችለውን ደሞ ስራ ፈጥሬ የምሰራ ሴት ቃጢራ ምንድነው 24 ሰዓት ማለት ነው ድሮ በሚፈቀድበት ሰዓት እኛ ጋር እንኳን አሁን ተከልክሏል እንደዛ አይነት ስራ መሰራ ሴት አሁን ደግሞ በሰዎች ዘንድ ደግሞ የኔ ማህበር አሁን ይሄ ጫት ምንሽ ስራ ማህበር አለን ክቡራን ተመልካቾች አንዳንድ ወንዶች አሉ ማሰቢያቸው ተዳፍኗል ምንም የሚያስቡ አይደሉም ልባቸውም ደንድኗል እጅግ በጣም በሚያሳዝን ሁኔታ እንግዲህ ሴት ኢቶቻችን ላይ በዚህ መልኩ አደገኛና ምናልባት በሰው ልጆች ላይ መድረስ የለበትም ብለን የምናስበው ነገር የሚያደርሱ በየቦታው አሉና ወንዶቹ ክፋትና የወንዶቹ ተንኮል እንዳለ ሆኖ ነገር ግን እኔ የኛን የሀገራችን የህግ ሁኔታው ራሱ ጥያቄ ምልክት ውስጥ የሚገባ ይመስለኛል ብዙ ሴት ኢቶቻችን በጣም አስጸያፊ በሆነ መንገድ እንግዲህ ጾታዊ ትንኮሳ ይደርስባቸዋል እንደገና ደግሞ ህፃናት ሳይቀሩ ሴቶች ይደፈራሉ የማይሆን ነገር ውስጥ ይገባሉ ነገር ግን ይሄ ሁሉ ነገር ከሆነ በኋላ ህግ አካባቢ ያለው ነገር ደግሞ ስናይ በጣም የላላና ምናልባት በዚህ ጉዳይ ላይ ጠንክሮ መስራት እንግዲህ የማይችል ዝም ብሎ ህግ እንዳለ ነው የሚሰማኝና ይሄ ሊሻሻል የሚገባ ጉዳይ ነው ብዙ ወንዶች ሰምት ከቅርብ ጊዜ ላይ ሄቨንን እናስታውሳታለን ሄቨን የምትባል እንግዲህ ህፃን ልጅ ደፍሮ ገሏት በጣም ለሰው ጭንቅላት በሚከብድ ሁኔታ ያን ሁሉ ነገር ያደረገ ግለሰብ ከተፈረደበት አመት ጭራሽ ይግባኝ ተብሎ ተቀንሶለታል ምንድነው ያደረጋችሁ ያላችሁት ህግ አካባቢ ያላችሁ ሰዎች ምንድነው ስራችሁ እንደዚህ አይነት ፍርድ እያዩ ብዙ ወንዶች እንደዚህ አይነት ወንጀሎችን ለመስራት ወደኋላ የሚሉ ይመስላሉ ጭራሽ ሰው ተገሎ እኮ 3 እና 4 አመት የሚፈረድበት እኮ አገር ላይ እኮ ነው ያለነው ይሄ በጣም ነው የሚያሳዝነው እባካችሁ ህግ አካባቢ ያላችሁ ሰዎች ህግ በትክክል የሚለውን ነገር ለማስፈጸም ብትሰሩ ጥሩ ይመስለኛል አለበለዚያ ማስፈጸም ካልቻላችሁ መፈጸም ለሚችል ሰው ቦታውን ብትለቁም የተቀደሰ ሐሳብ ነው ክቡራን ተመልካቾች ሌላኛው ጉዳይ እንግዲህ አርቲስት ናታይ ተወዳጁ አርቲስት እንግዲህ ሰሞኑን ሽምግልና ነው እዛ ቦታ ላይ እንግዲህ አንዳንድ ታዋቂ ሰዎች ስለ ሽምግልናው አንዳንድ ነገር ያሉትን ቪዲዮ በትንሹ አይተን እንመለስ ታዛዥ ናታይ እኔ ሁለት ታዛዥ ነው እንደ ህፃን ልጅ ና ትነለው የሚመጣ ይርስ ትነለው ይሄድ በዛው ምን እንዴ ሂዱ ይለናል እንዳለው ነው አባሮ ሊያቀርብ ጊዜ ግን ናታይ እንኳን ደስ ያለ ወንድሜ ላንተ ሽማግሌ በመሆኔ እጅግ ደስተኛ ነኝ በተረፈ ደግሞ ወጣት ሙላለን ሙሌ ና እንካ ናታይ እንኳን ደስ አለ ደስ ብሎኛል ሽማግሌ በመሆኔ ወንድሜ ነህ የተባረከ ትዳር ያድርግልህ ደስ የሚል ዘመን ይሁንልህ ከጎንህ ነኝ እኔም ሁሌ በማስፈልግ ሰዓት ሁሉ ያለውን ተሞክሮ እያንዳንዱ ነገር ማስረዳት ስለምችል አይዞን ነው እንግዲህ በቃ አይዞን ጠንከር ማለት ነው አይ የደበኩትን እንዳላወራ ነበር ናቲ መብራት ሚዜት ነኝ በቃ ለብቻ እነግርሃለሁ አሁን መናገር የምችለው ከሰርጉ በፊት እንኳን ለዚህ ቀን አበቃ በጣም ወደው ጓደኛዬ ነው ረጅም ጊዜ አብረን የኖርነው ብዙዎቻችሁ ታውቃላችሁ እንኳን ደስ አለ ክቡራን ተመልካቾች እንግዲህ የሁሉም ሐሳብ አሪፍ ነው ነገር ግን ሙሉ ዓለም አይዞክ ያልክበት ምክንያት የምር እኔ አልገባኝም ምንድነው
ናታይ ትዳሩን እንዲፈራ ነው ትዳር የሚያስፈራ ነገር ነው እያልክ ነው ትዳር ከባድ ነገር ነው እያልክ ነው እንደዚህ ባላችሁ ቁጥር እኮ በነገራችን ላይ እንግዲህ ገና ያላገቡ ሰዎች እኮ እንዲፈሩ እያደረጋችሁ ነው ተው እንደዛ አታደርጉ ክብራትና ክብራን ተመልካቾች የዛሬ ቪዲዮቹ እንግዲህ ይሄንን ይመስሉ ነበር ስለተከታተላችሁኝ ከልብ አመሰግናለሁ ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳለሁ አስሬ ነበርኩኝ ግን ሰብስክራይብ አድርጉ